በጎርፍ አደጋው በሶማሌ ክልል 38 ወረዳዎች ውስጥ የሚገኙ 211 ቀበሌዎች ተጎጂ መሆናቸውን የአደጋ መከላከልና ዝግጁነት ቢሮ የአደጋ ቅድመ ማስጠንቀቂያ አስተባባሪ የሆኑት አቶ በሽር አረብ ተናግረዋል። በአደጋው ህይወታቸውን ካጡት 44 ሰዎች መካከል 15ቱ በጭነት መኪና ተሳፍረው የነበሩና ከነተሽከርካሪው በወንዝ የተወሰዱ ሲሆኑ ቀሪዎቹ ደግሞ በድንገተኛ አዳራሽ ጎርፍና በወንዞች ሙላት በተለያዩ አካባቢዎች ተወስደው መሞታቸውን አስታውቀዋል። አውበሬ ወረዳ አካባቢ ጂጂጋ ጫት ከጭኖ ወደ ሶማሌላንድ ሲጓዝ የነበሩ ሰዎች በዚህ አይሱዚ መኪና ላይ ተሳፍሮ ወደዛ እየሄዱ ያሉ ሹፌሩና ሰዎቹ የውሃውን መጠንና ስፋት ያዩ ለማለፍ ሲሞክሩ መኪናው ተወስዶ ሰዎቹም እዛ ላይ የሞቱ ሰዎች ናቸው ወደ 15 ሌሎቹ ደግሞ በተለያዩ አካባቢዎች በዚህ በጎርፍና በከባድ ዝናብ እንዲሁም በውሃ ማጠራቀሚያ ዳሞችና ብርካዎች ወድቆ የሞቱ ልጆች ህፃናት እንዳሉ ነው ማለት ነው። በክልሉ ባሉ ሶስቱ ወንዞች ማለትም ሸበሌ፣ ገናሌና ዳዋ መሙላት ሳቢያ የሸበሌ፣ ዳዋ፣ ሊበንና አፍዴር ዞኖች የጥቃቱ ዋነኛ ተጎጂዎች ሲሆኑ ቆራሄ፣ ፋፈና ጀረር ዞኖችም በደራሽ ጎርፉ በልዩ ልዩ መጠን የሚገለጽ ጉዳት እንዳስተናገዱ አቶ በሽር አስታውቀዋል። በአጠቃላይ ከ51 ሺህ በላይ አባወራዎች ተጎጂ መሆናቸውን የገለጹት አቶ በሽር ከ30 ሺህ በላይ አባወራዎች መፈናቀላቸውን ከ19 ሺህ በላይ እንስሳት መሞታቸውን አስታውቀዋል። ወደ 51431 አባወራ በዚህ ጎርፍ ምክንያት አፈክትድ የሆኑ ማህበረሰብ እንዳሉ ነው መረጃው የሚያሳየው። ከነዚህ 61431 አባወራዎች ውስጥ ደግሞ 30556 አባወራዎች እንደተፈናቀሉ ነው መረጃው የሚያሳየው። ከዚህም ውጪ ወደ 19686 ቆም እንስሳት በዚሁ በከባድ ዝናብና በጎርፍ ምክንያት እንደሞቱ ነው መረጃው የሚያሳየው። የእንስሳቱ አቅም አስቀድሞ በድርቅ የተዳከመና በዝናቡ ወቅትም ጎርፉን ማቋቋም አቅቷቸው መሞታቸውን ያስረዱት አቶ በሽር በሶስት ወንዞች ተፋሰስ አካባቢ የነበረ የሰብል ልማት ላይም ጉዳት መድረሱን ገልጸዋል። እና የማሳና የምርት ብልሽት እንዳለ ነው መረጃው የሚያሳየው። ወደ 44965 ሄክታር ከበልግ ዝናብ በፊቱ ተሰርቶ የነበሩ ሸበሌ ወንዝ አካባቢ የሚገኙ ሪቨርን አካባቢ ወንዙ ውሃ ሲሰሩ የነበሩ ማሳዎችና እርሻ እንደተበላሸና በዚህ አካባቢ ከባድ ክሳራ እንደደረሰ ኢንፎርሜሽን የሚያሳየው። እንዲሁም በዳዋ አካባቢ ያለው የአርሶ አደር ማህበረሰብ ላይ እንደደረሰ ነው መረጃ ያለው። የሶማሌ ክልል በጎርፍ የተፈናቀሉ ሰዎችን ለመደገፍ የምግብ አቅርቦት መጀመሩን አስተባባሪው አመልክተዋል። ያው በሸበሌ አካባቢ የተፈናቀሉ ሰዎች እንዲሁም በሌሎችም እነዚህ ጎርፍ የደረሰባቸው ከ30566 አባወራዎች ውስጥ ወደ 10000 በጣም የተጎዱ 10000 አባወራዎች ጋር መድረስ ይችላል። እነዚህ ለነሱም የምግብና እንዲሁም የምግብ ነክ ያልሆኑ ቁሳቁሶችን ማድረስ ተችሏል። ለሌሎችም ደግሞ ታቅዶ የሚሰራበት ነው ያለው። ግን እሱም ሆኖ የሪሶርስን ጋፕ አለ። እሱንም ከፌደራል መንግስት ጋር ተነጋግረን ከፌደራል ዲአርኤምሲ ጋር ለመቅረፍ በሚቀጥሉት ሳምንታት ለመቅረፍ ተስማምተናል። ያለውን የችግሩ መጠንም ሪፖርት ለነሱ አስገብተናል። ከ31 ሺህ በላይ ለሚሆኑ ተፈናቃዮች የመጠለያ ድንኳን አቅርቦት አለመኖሩንና ይህንንም ችግር ለመፍታት ከሚመለከታቸው አካላት ጋር እየተነጋገሩ መሆኑን አቶ በሽር ሳይጠቅሱ አላለፉም። የሚያስፈልግ ነገር አለ። በተለይ አሁን በእነዚህ በተፈናቀሉ ሰዎች ቤታቸውን ትቶ የወጡ ሰዎች ስለሆኑ ሞስትሊ እኛ አሁን የምግብ ድጋፍ እያደረግን ነው ያለነው። በብዛት ግን የምግብ ነክ ያልሆኑ ቁሳቁሶች መጠለያ ስቲል አድሬስ ያልተደረጉ ነገሮች ነውና እነዚህ ይህንን ነገር ለመቅረፍ በክልሉ ውስጥ የሚሰሩ ድርጅቶችም እንዲሁም ለፌደራል መንግስት ሪፖርቱም ሁኔታውም አላቸው። አንዳንድ ድርጅት እንቅስቃሴ ጀምረዋል እዛ አካባቢ ለህዝቡ ለመርዳት። ዩኤንኤችሲአር አሁን ወደ 3000 ገደማ ለሚሆን አባወራዎች የመጠለያና እንዲሁም ሌሎች ቁሳቁስ ድጋፍ ለማድረግ ወስኖ እዛ አካባቢ ወደ ቀላፎና ኢስቴማ ቤርአኖና አዳሊ አካባቢ ስራ ጀምረዋል። ዛሬ የቤኔፊሻሪ ሬጂስትሬሽን ጀምረዋል። እንዲሁም ሌሎችም ድርጅቶች ይሄንን እንዲያጠናክሩና እንዲቀጥሉ መረጃውና ኢንፎርሜሽን ሼር ተደርጓቸዋል። መኖሪያቸው በጎርፍ የተደረገለባቸውን ከጎርፉ አካባቢ በጀልባ ማውጣት ስራ እየተሰራ ነው ያሉት አቶ በሽር ምግብ ነክ ድጋፎችን ባሉበት አካባቢ ከመከላከያ ሰራዊት አባላት ጋር በመተባበር በሄሊኮፕተር የማድረስ ስራ እየተሰራ ነው ብለዋል። አሁን በምንገኝበት የግንቦት ወር ጎርፉ ተጠናክሮ ሊቀጥል እንደሚችል የአየር ትንበያ ውጤቶች ያመለክታሉ ያሉት አቶ በሽር ከዚህ አንፃር አስፈላጊውን ጥንቃቄ ማድረግ እንደሚገባ አሳስበዋል። የበልግ ዝናብ ተጠቃሚ በሆኑ የአገሪቱ ልዩ አካባቢዎች ከመጠን ያለፈ ዝናብ በመዝነብ ላይ ስለመሆኑ ሲዘገብ በአንዳንድ አካባቢዎችም በደራሽ ጎርፍ የሰው ሕይወት እያለፈና የንብረት ውድመት እያጋጠመ ነው።